እርግጠኛ ሆነ አማኛለ እዚህ ቤት ላይ እኔ ለሚያምን ሰው ተነብያለሁ። በዚህ ነው በኋላ ለመያዝ የተዘጋጀ የወረጆችና የሐሜተኞች መንጋጋ ዛሬ ተገለበጠ። መንጋጋው ተሰበረ በማለት በባለቤትሽ ሕይወት ላይ እና ስሙ ላይ የተቀመጠ ክፉ አዋጅ ያለው እግዚአብሔር ዛሬ ገልብጫለሁ። ታምኛለሽ አይደለ? ከማን ጋር ነው ዛሬ የመጣሽው? እዚህ ቤት ከልጅሽ ጋር ነው የመጣሽው። እስቲ አጠገብ ያለውን ቀኙን ያዘው እና እንደዚህ በለው፣ እግዚአብሔር ቀኝን ይዘሃል ብለዋል። ሃሌሉያ አሜን። እግዚአብሔር ምን ይዛል? እኔ ከዚህ ደረጃ ወደዚህ ሳልወርድ የሆነ ሰው ጉዳይ ያልቃል። አሜን አላልኩኝማ። እኔ በእውነት ላለው ከዚህ አንድ እርምጃ እርግጬ እዛ ጋር ሳልወርድ ያንተ ነገር ይሰራል። ያው የኔ ነገር ነው የሚሰው አሜን ብላ በታማኝነት ነገር ለሚስተካከለው ሰው ደብዳቤ ታደርሻለሽ። ነገሩ በትክክል ተፈቶ ከዚህ በኋላ መኪናና ቤት የሚገነባው ሰው ያለው አሜን። መኪናዎቹን ከእጅ ወሰደ፣ ራዩን ከእጅ ወሰደ፣ ህልሙን ያዘ። አደባባይ ላይ አንቺን ትዳር ለማፍረስ የተነሳ በአንድ ሰው ጀርባ ላይ ቆሞ የሚሰራ እባብ ያለው እባቡን ዛሬ ወገቡን ቆርጬ ጭንቅላቱን ቆርጬ አሜን ለአንድ ለተስፋዬ ለሚባል ሰው ታሰጣል። አሜን ተስፋ ማን ነው? ባለቤቴ ነው። እግዚአብሔር እንደዚህ ያለ ወደ ሕዝብ መሃል ግባ፣ እባቡን ዛሬ ምሽት ላይ ገድያለሁ አለ። ዛሬ እባቡ ይሞታል። እባቡ ይሞታል። ተራምጃለሁ፣ እባቡ ይሞታል። ይካው አጠገብ ያለው እባቡ ይሞታል ብሏል። የሚያምን ሰው አለ? የሚያምን ሰው አለ? ከዛሬ ሌሊት በኋላ ይሄ ነብይ ምን አለ? የለካው ነገር እየጨመረ ይሄዳል። ያሰብከው ነገር እየጨመረ ይሄዳል። የለካው ነገር እየበዛ ይሄዳል። ይካው አጠገብ ላይ የለካው ነገር እየበዛ ይሄዳል ብሏል። ያዘውና የለካው ነገር ብሏል እየበዛ ይሄዳል። እየበዛ ይሄዳል። አንድ እስከ 2 ድረስ መኪናዎች ጥሩ መኪናዎች ከእጁ ወጥቷል። ከዚህ በፊት ምንድን ነው ስራው? ሆቴል